ሃይ እንዴት ናችሁ? ደህና ናችሁ? አዲስ ነኝ ከሂሳብ ፐርፐስ ኤንድ ዌልነስ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ያመጣሁትም ነገር ምን ይባላል እስኪ ገምቱ። አርቴሚሲያ አቢሲኒካ ይባላል። አርቴሚሲያ አቢሲኒካ አድ ወርሙድ ነው። ከእንደገና አንቲ ኦክሲዳንት ነው፣ አንቲ ኢንፍላማቶሪ ነው፣ አንቲ ሲ ነው፣ አንቲ ዲዚዝ ነው። you know the reason እንደዛ የሆነበት ምክንያት ምን መሰላችሁ? ማንኛውም ቅጠል ጀስት ቅጠል ነው፣ ግን የእግዚአብሔር ቃል ሲናገር ምን ይላል? ምድር እንድታበቅል እንድታፈራ እግዚአብሔር አዟል። ያበቀለችውን ደግሞ እንድንጠቀም እግዚአብሔር አዟል። እያንዳንዱ ከምድር የሚወጣው ሁሉ ከምድር ስር እየበቀለ ምን በላው ነገር ሁሉ እንደ እግዚአብሔር ቃል የሚበቅል ነው እና እግዚአብሔር ደግሞ ህርቦችን ለሰው ልጅ እንደሰጠ በሌላ መጽሐፍ ቅዱስ ክፍል ላይ ይናገራል። ዘፍጥረት ብትሄዱ፣ መዝሙረ ዳዊት ላይ ብትሄዱ በጣም ስለ ህርብ ያወራልና እነዚህ ህርቦች እንደዚህ ፓወርፉል ሊሆን የቻሉበት ምክንያት not because just ዝም ብሎ ስለሆኑ አይደሉም፣ ቃል ስላላቸው ነው። እግዚአብሔር ሰማይንና ምድርን በቃሉ ነው የፈጠረው። ይሁን አለ ሆነ። ስለዚህ እነዚህም ቃሎች ይስሩ ስላለ ይሰራል፣ ያድኑ ስላለ ያድናል፣ ይጠግኑ ስላለ ይጠግናል። አንቲ ኦክሲዳንት ነው፣ አንቲ ኢንፍላማቶሪ ነው። the mainly cause የሆነ ለሰውነት ኮዝ ከሆኑ ነገሮች ህመሞች አንዱ ኢንፍላሜሽን ነው፣ ኦክሲዴቲቭ ስትረስ ነው። ከእንደገና እንዲሁም የተለያዩ አይነት ፓራሳይቶች ወርሙስ ናቸው እና እነዚህ